አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። እስኪ አብረን እራት እንስራ ዛሬ እና አብራችሁ ተከታተሉኝ። የቤት ቻናል ቤተሰቦች እና እስኪ አበረታቱኝ። ላይክ ሼር ሰብስክራይብ አድርጉልኝ ማለት ነው። እዚህ ጋር እንትን አለ ሽንኩርትና ነጭ ሽንኩርት ማለት እስኪ አብረን እንስራ ተከተሉ እና የረባ እንዴት ናችሁ? ደህና ናችሁ ወይ? ተናፍቃችኋል። እንግዲህ ስራ እንዴት ነው? እና ብረታቱን ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ እና መክዶና በስጋ ልንሰራ ነው ዛሬ ሰዎች እና ብዙም እንትን አላለኝ። ደግሞ ካሜራው ብዙም ጥራት የለውም። መሰለጥራት ተጠይቃለሁ። ስልኬ እንደዚህ ነው ማለት ነው እና በርቱ ላይ ተያይዘን ወደፊት አላህ ሀገራችን ገብተን ምናርፍበት በጥሩ ሁኔታ ልጅ እንታለን ማለት ነው እና አበረታቱኝ ውድ የሀገሬ ልጆች። እናንተ ምን አላህ ሰላም ለሀገራችሁ ያውቃችሁ እና በዚህ አጋጣሚ ዛሬ ሌላ ሰው ገብታለች። እንኳን ደስ አላችሁ። በጣም ደስ ብሎኛል። አሁን ራሱ ልቀርጽ ስል የሰብ ዱዓይቼ ገብቼ እያየው ነበር ማለት ነው በይቱ በተለቀቀ ወላሂ በጣም ነው ያለቀስኩ ማለት ነው እና አልሐምዱሊላህ ረብል ዓለሚን ማንኛውም ነገር አላህን ሲለው ይሆናል ማለት ነው። ቋንቋዬ እየቀደመኝ ነው ያሉት። እሺ አልሐምዱሊላህ ረብል ዓለሚን ለዚህ ያበቃት አላህ ገለታ ይገባውና ሌላ ምንም እንለው የለም እና እስኪ አበረታቱን እሺ። እንደው ካሜራው መያዝም እንትን አለኝ። ነጭ ሽንኩርት ነው ጫምያው ምን ይላል እንዳ አበረታቱን እሺ ሰዎች ወዶች ስትሮክ ማለት ነው እና ወገን ደግንላዋት ማለት ነው እና ወይድላችሁ ልጆች አሉ ብቻ ቪዲዮ ልስራ ብዬ ነው ተሰራሁ ተነጋግሮ ስለሆነ ማለት ነው እና ተከታተሉ አላችሁ። ያው ያወቅኩት ነው ሲሰራ ወቃችሁ ደግሞ አሳውቁኝ እሺ። አውቃለሁ ሳይሆን ያወቅኩት ያክል ነው ስራ ብዬ ነው። እናንተ ደግሞ ተሳላለ ስትሉኝ ስህተት አለበት ቦታ ካለ ትነግሩኝ በትክክል ተጠይቃችኋለሁ ማለት ነው። ጥሩ ጥሩ ኮሜንት አበረታቱኝ ጻፉልኝ ደስ የሚል ሜል ማለት ነው። እሺ ማብሽሩ ባቱ እዚህ ባህራት አለ የተለያዩ ባህራት እዚህ ሳልሳ አለ ሊሞናሳ ጀዳሲን ስጋው እዚህ ያለው እና ቤተሰቦቼ እስኪ አበረታቱኝ ማለት ነው። አሁን ማዞርኩት እንደዚህ ነው ሲያዝ ይሻላል ተባለ እንግዲህ እና እንደዛ ነው እላችኋለሁ። እዚህ ጋር ያው እንትን እያለልኝ ነው እስኪ ልጨምር እና ቤተሰቦቼ ስለሌላ ተጨነቃችሁላችሁ እንኳን ደስ አላችሁ። መናገር ብችልበት ብዙ ማወራው ነበረኝ ስለሌላና ስለ ቤተሰቦቿ እና ብዙም ስላልኩን አልሐምዱሊላህ ዋናው ነገር በሰላም መግባቷ ነው። አልሐምዱሊላህ አስቡት 13 ዓመት ማለት እስር ቤት አስቡት። አላህ ግን ይጠብቀን ከእንደዚህ አይነት ነገር እና በሰላም ወጥተን በሰላም ሀገራችን ያብቃን እና ቤተሰቦቼ እናንተስ እንዴት ናችሁ? ዩቲዩብ እንዴት ይዛችኋል? ዩቲዩብ ቤት ያርጉናል ብቻ
በጥሩ ይብቃልን ማለት ነው እንጂ ባህራቱ ትንሽ ያበዛሁት ልበላው እንግዲህ እንደዚህ የሆኑ አተማያዝ ራሱ እንትን እያለኝ ነው። ለማንኛውም በርቱልኝ፣ ጠንክሩልኝ። እንተ ደግሞ ውረድ ካሜራማን እንክሳ ይይዝልን። ተቸገርን እኮ እንትኑን ያዝ ወይስ ስራውን መስራ? እኮ ነው በጣም ከባድ ነው ይዞ መስራት። እንፋሎቱ ራሱ እየሸፈነው ነው። ትዕግስቱ ስጠኝ። ይህ ሁሉ ለፍቼ ግን እንዳታስተካከል እንዳትቀርበው። እንትን እያልጨምር ያው እንትን እያልን ቁሌታችን እያመሰሉ ነው ኢንሻአላህ። ሌት ነው ሲኮነው ምንድን ነው የሚባለው? ሁሉም አንድ ነው አይደል? አትሳሳትኩም ሳ ማለት ሰዎች እየገባችሁ ላይክ ያርጉልኝ፣ ሰብስክራይብ ቪዲዮንልኝ አበረታቱኝ ማለት ነው ውዶች። በርቱልን፣ ጠንክሩልን። እሺ አሁን ማማሰሉ ነገር ነው እንግዲህ ነገር ሰው ካልተስተካከለ ነገር ቡና ዞራለሁ ብዬ ነው ተስተካከላለን ማለት ነው። እና እንግዲህ እንዴት እንደሆነ ታስቡታላችሁ። በርቱልኝ። ደግሞ ካሜራው ከኋላ ማለት ነው ጥራት የለውም ነበር ነው ስልኬ ማለት ነው። ሙቀት ደፋኝ። የሮሃ ልከፍት ድምፅ ይረብሻል ብዬ ቶሮና ስጋ ቻርጅ ጨረሰች እንዳ ይሻላል።
ደግሞ ወጥቶ መቀጠል ማቀናበር አልችልበት ወዲት ነው የሚለው አሁን ይጨምራል። በሰላም የሀገራችን ያውቃን እናቱ እንደዚህ የተቆላላለን ነው እንግዲህ ስጋትን የአማርኛ ጥራት ካለ ይቅርታ ተጠይቃለሁ። እንትን ነው የአማርኛ ችግር ነው ውዶቼ እና በሚደርስበት አካባቢ እንገናኝ ማለት ነው። በዚህ መልኩ ጨምረናል። አሁን በቃ ቀጥታ ሲደርስ ነው እንትንላችሁ ማለት ነው። መኮረናን ሲጨምርና ሲበስል እንመጣለን። አብራችን ቆዩ ቤተሰቦቼ፣ ፍቅሮቼ፣ ውዶቼ። እስኪ አበረታቱኝ፣ ሀሳብ አስተያየት ስጡኝ። ስህተት ካለብኝ አርሙኝ፣ በንግግሬም ይሁን በስራዬም። እሺ ከልብ ነው ማመሰግናችሁ የኔ ውዶች ቤተሰቦቼ። ትለያላችሁ የምታበረታቱኝ ከጎን የምትሆኑ ታጥቀላችሁ ጀዛኩሙላሁ ኸይረን እና ኢንሻአላህ ተመልሰን እንገናኝ። ቤተሰቦቼ አሁን በዚህ መልኩ ደርሰን መከራናችን ስጋችን ማለት ነው። ነገር ግን አሁን አትጨምሪው ብለውኛል። መጠበቅ ስለማልችል እንትን አስገባዋለሁ ማለት ነው። በኋላ የመኮረና እንትን በመጨረሻ የሰራሁት ማለት ነው። እና እንደዛ ነው። መቁረጥ ስለማልችል ነው። ይቅርታ አድርጉልኝ ቤተሰቦቼ። በዚህ ብቃን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና አበረታቱኝ እላችኋለሁ ውዶቼ፣ አበረታቱኝ እስኪ።
ክርስቲያንነት እንደጋገፍ እና መልካም ጊዜ ይሁንላችሁ። ሰላም አለይኩም።